አሁን አንድ ሰው ወደ ካናዳ በትምህርት ወይንም በተለያየ መንገድ ለመምጣት ፎርም እንዲሞላለት ይፈልጋል። ያንን ማድረግ እንችላለን። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደገና በድጋሚ መጥቻለሁ። ዛሬ ደግሞ ሌላ ተመሳሳይ ሜሴጅ ይዤላችሁ ቀርቤያለሁ። ምክንያቱም ነገሮች ተደጋጋሚ ስለሆኑ ተደጋጋሚ የሆኑበት ምክንያቶችን ደግሞ አንድ ነገር ላሳያችሁ ፈልጌ ነው። ለምሳሌ እዚህ ጋር ላውጣው። ሰዎች ተረጋግታችሁ ለማዳመጥ ሞክሩ። እድሜያችሁ ከ18 ዓመት በላይ የሆናችሁ እና የታደሰ ፓስፖርት ያላችሁ ያለምንም የትምህርት ማስረጃና የስራ ልምድ በአጭር ጊዜ የፕሮሰስ ሂደት በካናዳ ሀገር የሚገኙ ትልልቅ ካምፓኒዎች ላይ የጉልበት ስራዎችን መስራት የምትፈልጉ ከሆነ ፕሮፋይላችን ላይ ገብታችሁ ደውሉ። በነገሩ ላይ ምንም አይነት እውቀት የሌላችሁ ደግሞ በውስጥ አናግሩ። እናመሰግናለን። ልጉ ሰዎች ተረጋግታችሁ እኔ አይደለሁም፣ ውሸት ነው በጣም በኔ አካውንት ፌክ አካውንት እየሰሩ የኔን ምስል እያንቀሳቀሱ እኔ እንደተናገርኩ በማስመሰል ሰዎችን እያጨረበሩ የሰዎችን ገንዘብ እየመዘበሩ ነው ያሉት። ስለዚህ በተቻላችሁ መጠን ይሄንን ቪዲዮ ሼር ብታደርጉ ሌሎች ሰዎች ገንዘባቸውን ከመጨበርበር እናድናቸዋለን፣ እንጠብቃቸዋለን ማለት ነው። ፋይል ላይ የተቀመጠን ፎቶውን እያወጡ እኔ እንደተናገርኩ እያስመሰሉ የነሱ ንግግር ከኋላ ሌሎች ነገሮችን ፋብሪካዎችን፣ የጽዳት የተለያዩ ነገሮችን እያስቀመጡ እኔ ፕሮሰስ እንደማደርግ እያደረጉ ፎቶን አስቀምጠው ቢዝነስ ለመስራት የሞከሩ ሰዎች አሉ። የተጨበረበሩ ሰዎችም እንዳሉ ደርሰበታለሁ። እነዛ ሰዎችም ደውለው አናግረውኛል እና አሁንም ይሄንን ለማስጠንቀቂያ ያህል ነው የምናገረው። እኔ ምንም አይነት ፕሮሰስ አላደርግም፣ ቪዛ አልሰጥም፣ ቪዛ አላሰጥም። ቪዛ የሚሰጠው ቪዛ ኦፊሰር ብቻና ብቻ ነው፣ ሌላ ማንም አይደለም። እና ሂስትሪያችሁን ባታበላችሁ ገንዘባችሁንም ሴቭ ብታደርጉ በጣም ጥሩ ነው የምለው። ስለዚህ ጥንቃቄ አድርጉ። የኔን ምስል ባያችሁ ጊዜ እኔን እንዳልመስላችሁና እንዳትሸወዱ ይሄንን ለመናገር ነው። ነፃ ኢንፎርሜሽን ከፈለጋችሁ በ0992408787 እየደወላችሁ ነፃ ኢንፎርሜሽን ማግኘት ትችላላችሁ። መልሱን እንኳን ባልችል እዚህ ካናዳ ውስጥ የህግ አዋቂ አማካሪዎች፣ ሎየሮች ስላሉ እነሱን ጠይቄ መልስ ይዤላችሁ እመጣለሁ ማለት ነው። በተጨማሪ ደግሞ ቲኬት መግዛት የምትፈልጉ ካላችሁ ከኢትዮጵያ ወደ ከየትም ዓለም ደግሞ ወደ ኢትዮጵያ መሄድ የምትፈልጉ ሰዎች ፕራይስ ማች ስለማደርግ ቲኬት ከኔ መግዛት ትችላላችሁ። በ0992408787 እየደወላችሁ እዛው ኢትዮጵያ ውስጥም ደግሞ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር፣ ከአንድ ከተማ ወደ አንድ ከተማ በፕሌን መሄድ የምትፈልጉ ሰዎችም ቲኬት የኔ ቢሮ አለ። ቦሌ መድኃኔዓለም ሜልኮሚ ህንፃ አኮ ኮፊ ያለበት ጋር ብርሃን ያደሬ ጀርባ 3ኛ ፎቅ 309 እየሄዳችሁ ኢንፎርሜሽን ነፃ ማግኘት ትችላላችሁ። እየደወላችሁም ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ስለዚህ አሁንም በደንብ ልነግራችሁ የምፈልገው ነገር እኔ ቪዛ ፕሮሰስ አላደርግም። ቢሮ ግን መጣችሁ ፎርም እንዲሞላ ከፈለጋችሁ ፎርም እንሞላላችኋለን። ለፎርሙ ደግሞ ገንዘብ እንጠይቃለን። ያም ደግሞ ሪሲት እንሰጣለን። ያ ማለት ቪዛ እናሰጣለን ማለት አይደለም። በፍጹም ያንን አናደርግም፣ አናሰጥም። ፎርም ግን እንደ ቢዝነስ ማለት ነው። ህጋዊ ስለሆንኩኝ ፎርም ልሞላ እችላለሁ፣ ማንኛውም ሰው እንደሚሞላው ማለት ነው። ፎርሙን መሙላት እንችላለን። የራሳችን የሆነ ፕራይስ አለን ማለት ነው። ፎርም ለመሙላት የተለያየ ዋጋ ነው ያለው እና ያንን በደረሰኝ ያለ ደረሰኝ አይደለም፣ እሱን ፎርም ልንሞላ እንችላለን። ያ ማለት ግን እኔ ቪዛ እሰጣለሁ ቪዛ አሰጣለሁ ማለት አይደለም። ገባችሁ? አሁን አንድ ሰው ወደ ካናዳ በትምህርት ወይንም በተለያየ መንገድ ለመምጣት ፎርም እንዲሞላለት ይፈልጋል። ያንን ማድረግ እንችላለን። ከዛ ውጭ ያለፈ ግን የምናደርገው ነገር የለም። ኦኬ። ስለዚህ በጣም ጥንቃቄ አድርጉ። በእኔ ስም ፕሮሰስ እናደርጋለን፣ ቪዛ እናሰጣለን፣ በ1 ወር፣ በ2 ወር፣ በ3 ወር እንደዚህ የሚባል ውሸት ነው። ይሄ በካናዳ ህግ ራሱ ኢሊጋል ነው፣ ህጋዊ አይደለም። እንደዚህ በ1 ወር፣ በ2 ወር፣ እንደዚህ በ3 ወር ቪዛ እንሰጣለን እንደዚህ የሚል ህጋዊ አይደለም፣ ኢሊጋል ነው። ስለዚህ በጣም መጠንቀቅ ያስፈልጋል ማለት ነው። ስለዚህ ራሳቸውን ደብቀው ነው እንደዚህ እያሉ የሚናገሩት። ራሳቸውን ገልጸው እንደዚህ መናገር የሚችሉ ሰዎች የሉ፣ ምክንያቱም ህጋዊ ስላልሆነ ማለት ነው። ስለዚህ በጣም ጥንቃቄ እንድታደርጉ ቤተሰቦቼ ይችን አጭር መልእክት ለማስተላለፍ ነው። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችንን ሰላም ያድርግ፣ ሀገራችንን ይጠብቅ። ታንክ ዩ